ጉድ ሞርኒንግ። ዛሬ ቅዳሜ ነው፣ እቤት ነው የምውለው። እንደነገርኳችሁ ደግሞ ስራ ጀምሬያለሁኝ እና ቅዳሜና እሁዴ በግዴታ ማለት ነው እንትን ማለት አለብኝ፣ መጠቀም አለብኝ ማለት ነው። ፈዘዘ ደነዘዘ አይሰራም። በተቻለኝ መጠን ፕሮዳክቲቭ ለመሆን እጥራለሁኝ። ሙቀት አለ፣ ስንት ዲግሪ እንደሆነ እኔ እንጃ። ሀያዎቹ ውስጥ ሳይገባ ይቀራል። ቆይ 26 ላይ ነን። ቤቱ በጣም መጽዳት ይፈልጋል። ማስተካከል አለብኝ። ይሁት ቤቱ እንዳለ ኪችኑ ደግሞ አትዩት። ኪችኑ ተዉት እና ቶሎ ቶሎ ብዬ ለማጽዳት ይሞክር ማለት ነው። ኖ ዲሊ ዳሊስ፣ ኖ ዲሊ ዳሊ።
ወጣሁኝ እና አሁን የሆነ ነገር እገዛለሁ ብዬ እስማም ቦርጬን ግን እንዴት አድርጌ እንትን ልበለው ልቀንሰው። እውነት ሪላፕስ አድርጌያለሁ መሰለኝ ወደ ውፍረቴ። ስሙማ ከ6 ደቂቃ በኋላ ነው የሚመጣው ባሴ እና ምን ላወራላችሁ ነበረ መሰላችሁ? ትኬት ሳጭበረብር ተያዝኩኝ አውቄ ማለት ነው። ትኬት እንደሌለኝ አውቃለሁ እኮ ከዛ እንትን አለኝ ማለት ነው። አሳየኝ አለኝ። ትኬቴን አሳየውትኝ። የሆነ ገገማ ሲያስጠላ። ሌሎቹ እኮ ዝም ብለው ነው እሺ ብለው የሚያሳል አስከፈለኝ ልላችሁ ነው። ትኬት ኤክስፓየር ያደረገ ትኬት ታሳይቸው ኤክስፓየር አድርጓል አለኝና አስከፈለኝ። እና ማለት ነው ወይኔ ጉዳይ አይ ዶንት ሃቭ ኢነርጂ። በቃ አይ ዶንት ሃቭ ኢነርጂ። በቃ በቃኝ ማውራት በቃኝ። በኋላ የገዛሁት ነገር ካለ እነግራችኋለሁኝ። ተመልሻለሁ። ከከሚን ኮተን ከሆነ ይሄንን ሞክራለሁ። እቺ ነበረ ደግሞ እናንተ እንድታው ብዬ ነበርና ይሄንን ማርክ ማለት ነው እንትን በጣም ነው የምጠቀመው። ይሄን ነበር የምጠቀመው አልፏል። ይሄንን ደግሞ እንትን አልኩ። ይሄንን ለዚህ ነው ስፕሬይ አልጠቀመም ለዚህ ማለት ነው ነበረ። ግን አሁን የፈለኩት ለምንድን ነው ካላችሁ የጫማም አለው እንደዚህ ማለት ነው። እና አሁን በጋ ስለሆነ ሙቀት ስላለ ስራ ምሮጥ እንትን ላጥ ማለት ስለሚጠብቅ ማለት ነው የጫማውን አጣሁት። እስቲ በዚህ ሞክረዋል እና እኔ ጫማ ሲሸት ይጨንቀኛል እና ሳይጀምር በፊት መከላከል ላይ ነኝና ሌላ ደግሞ ምን ገዛው መሰላችሁ? ጋርኒየር SPF 50 እና ማለት ነው ይከላከላል የሚለው ነገር ሹትስ ገገን UVA ላንግዋሊገ ደባሪ UVA ሶስት አይነት ነው። UVA እና ላንግዋሊገስ UVA እና ማለት ይሄ ማለት ሹትስ የሚከላከለው ከፀሐይ እንደገና UVB የሚባል አለ UVA የሚባል አለ እና ሶስት አይነት ሬዎች ነው የሚከላከለው። እና ደግሞ ማለት ነው ጋይስ ምን ሰማው መሰላችሁ? ኢቭን የኮምፒውተር የስልካችን ስክሪን ራሱ UV የሆነ አለው UVA ይሁን UVB አላውቅም። እና
ለሱ ራሱ ሰንስክሪን ያስፈልጋል። ቤት ቁጭ ብንል ራሱ ያስፈልገናል የሚል ነገር ስለሰማው አይ ዶንት ኖ ከሜካፕ ስር ይሆናል ነው የሚለው። እንደዚህ ነው። ለዛውም እንትን ያለው አንገት ላይም እናደርጋለን እና ይሄ ነጭ አልሆነም። እዛ ላይ በእንትን ነው የሚያስጠላኝ እኮ ማለት ነው። እንትን የሚሆነው ነገር ኦይል የሚሆነው ነገር እኮ ነው። እኔ ሰንስክሪን እንትን የሚለኝ እንደጠላ የሚያደርገኝ ፊልተር አለው በዛ ላይ። እሺ ያለ ፊልተር ደግሞ በጣም ነጭ ነው። ቆይ እና ኦይሊ ነው። በጌታስ ምንድን ነው ይሄ? አሁን እንደነገርኳችሁ ማለት ነው የሄድኩት የነበረው እንትን ልገዛ ነው። ገንዘቤን ስንት እንዳለኝ ቼክ ላረግ አንደኛ ነገር። ከዛ ደግሞ በቂ ካለኝ አውጥቼ አንድ ሳምንት ስለሚቀረኝ ቢያንስ ለደሞዝ እንትን ልል ነበረ ግሮሰሪ ላረግ ነበርና ይስወጥ ሳይ 50 ዩሮ አለ። 50 ዩሮዬን ላጣርጌ አውጣዋትና እዛ ከተማ ውስጥ መንጎዳጎድ የትገባው መጀመሪያ ዳሽማን ጫማዬን ቀደም እንዳሳዩዋችሁ አብረን አይደለ እኛ እና ለአንድ ሳምንት ምን ለማለት ፈልጌ ነው፣ ለአንድ ሳምንት የነበረችኝ 50 ዩሮ ብቻ ነበረች። እሷን በስነ ስርዓት ተጠቅሜ ማለት ነው ግሮሰሪ ነበር ማድረግ የነበረብኝ እኔ እህታችሁ ማለት ነው። አወጣኋትና ሮዝማን ለመሄድ ነው። ሮዝማን ሄጄ ይሄንን ለመግዛት ነው የወጣሁት እውነት ለመናገር እና ግሮሰሪ ለማድረግ ይሄንን የጫማው ካለ ማለት ነው። እና አሁን ሙቀት ጊዜ ስለሆነ ግዴታ ያስፈልገኛል። ይሄንን ግን ሞክረዋለሁ ጫማው ላይ የስራ ጫማው ላይ እና ሮዝማን ስገባ እንትን ዳሽማን አደናቀፈኝ መንገድ ላይ ስለነበረ ገባውና ይሄንን ገዛው ማለት ነው። እና አረጊያት ነው የዋልኩትኝ ቀጭቋ እያልኩኝ ስታምር ይሄ ተመችታኛለች። ያቺኛዋንም አብረን ስንለካ አልነበረ። ያቺኛዋን ደግሞ ልክ ደግሞ ሲመጣ እሷን እና ሌሎችም ናይኪ ምናምን 30% አውጥተዋል ርካሽ ሆኗልና ሄጄ እገዛዛለሁ ማለት ነው። ረጅም ጊዜ ጫማ እንትን አላልኩም አልገዛሁም። ያ እና እንደዛ ማድረግ አለብኝ። ከዛ ውልዋርት ገባሁና ደግሞ እነዚህ ይዤ መጣሁ። እስካሁን ድረስ ያንን ግብዳውን ሹካ ነበር ስጠቀም የነበረው የማይሆን ሹካ። አሁን ደግሞ ምሳቃ ሲይዝ ምናምን እነዚህ ያስፈልጉኛል 2 ሹካ እና ደግሞ እውነት ዛሬ ስወጣ ማለት ነው ግዴታ ይሄንን ይዤ መመለስ ፈልጋለሁ። ካሮት ይታያችኋል እዛ ጋር ያ እሱ አሁን እሱን ልጬ በስነ ስርዓት የተበላሸውን ጥዬ ሚል ፕሪፕ ማድረግ አለብኝ ለሚቀጥለው ሳምንት ማለት ነውና ቢያንስ እሱን እንደዚህ ያዘጋጃለሁ። በፕላስቲክ ነገር ውስጥ ፍሪጅ ይቀመጣል። ስፈልገው ብቻ ሰራ እንዳርግ እንዲላጥላጥ አርጌ ፓስታ ቃቂ ያስገባለሁ እሱን ፍሪጅ። ከዛ በቃ ሌላ ሽንኩርት አለ። ሽንኩርት እንዳለ ልጬ ከትፋለሁኝ። ያ ይሄንን ካደረኩኝ በቂ ነው ማለት ነው። የእሁድ ውሎዬን ደግሞ ከቻልኩኝ ቭሎግ አደርጋለሁ። ከዛ ለአንድ ሳምንት አንገናኝም ማለት ነው። መልካም ቅዳሜና እሁድ